ሙስሊም ያልሆኑ አካላት ሙስሊሙን ለማደናገር እንደ ጥያቄ የሚያነሱ አሉ። በሱረቱል አዕራፍ ቁጥር 179 አሁን ባነበብነው የቁርአን አንቀጽ መሰረት ሰዎችም ጅኖችም ለጀሃነም እሳት ከሆነ የተፈጠሩት ለምንድነው እናንተ የምትለፉት? በቃ አላህ የፈጠራችሁ ለጀሃነም ነው። ቀኑ ደረሰም አልደረሰም ቁጭ ብላችሁ በሐዘን ያንን እጣ ፈንታችሁን ለምን አትጠብቁም አይነት ነገር ግልጽ ነው። እቺ የቃላት ሽወዳ ትባላለች። ቃሉን አንብበው ሳይሆን አምታተው ያቀረቡት ጥያቄ ነው። ጌታ አላህ በዚህ የቁርአን አንቀጽ ላይ ሰውንም ጂኒንም ለእሳት ፈጠርኩ ብሎ አልተናገረም። ደግሞም ለእሳት አይደለም ዓላማው። ለምን ዓላማማ እንደፈጠረ ሱረቱ ዛሪያት ቁጥር 56 ላይ በግልጽ ነግሮናል። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው ሰዎችንም ጂኖችንም ነው ያለው። አጠቃላይ ሁሉን ማለት ነው። እኔን ሊያመልኩ እኔን በብቸኝነት ሊገዙ እንጂ ለሌላ ዓላማ አልፈጠርኳቸውም ማለት። ትልቁ የፈጠረበት ዓላማው ዒባደቱሁ ዐዘ ወጀል እሱን ማምለኩ ነው። ለዛ ነው ከመሐከላችን ሰዎችን መርጦ የመረጣቸውን ነቢያትና ሩሱል አድርጎ የላከልን። በተለያየ ዘመንና ስፍራ ቀደምት መለኮታዊ መጻሕፍትንም የህይወት መመሪያ አድርጎ ያወረደልን ለዚህ ዓላማ ሲል ነው። ነቢያት መላካቸው መጻሕፍት መውረዳቸው ዓላማው ትክክለኛ አምልኮ ከሐሰተኛው እንዲለይ ሰው የተፈጠረበትን ዓላማ ከግብ እንዲያሳካ ነው። ስለዚህ ለዒባዳ የተፈጠርንበት ዓላማ ነው። ጀነትና ጀሃነም ደግሞ ግቡ ነው፣ ሃያው ነው። መጨረሻ ላይ ውጤቱ ግን ምንድነው ከተባለ ሰዎች ሁሉ የተፈጠሩበትን ዓላማ አውቀው በዛ ዓላማ ኑረው ቢሆንማ ኖረው ሁሉም ሰው የት ይገባ ነበር? ጀነት ይገባ ነበር። ወይ በተቃራኒው ሰው ሁሉ ከተፈጠረለት ዓላማ ወጥቶ ጌታውን ክዶና አምጾ ከነ ኃጢያቱ ቢሞት ሁሉም ሰው የት ይገባ ነበር? እሳት ነበር የሚገባው። ነገር ግን ሰው ሁሉ ባህሪው እንደዛ አልሆነም። ከፊሉ አማኝ ነው፣ ከፊሉ ደግሞ ምንድነው? ከሃዲ ነው። ተጨባጩን ስናየው ሱረቱል ሙምተሒና ላይ መሰለኝ እንደገለጸው ሁወ ለዚ ኸለቀኩም ፈሚንኩም ካፊሩን ወሚንኩም ሙእሚኑን። የፈጠረን አንድ ጌታ ነው። የአንድ ሰው የአደም ዝርያ ነን። ከእምነት አንጻር ግን ለሁለት ተከፈልን። ፈሚንኩም ካፊር፣ ከናንተ ውስጥ ከሃዲ አለ፣ ከናንተ ውስጥ አማኝ አለ አለ። አሁን ለካሃዲዎች ምንድነው ድግሱ? ጀሃነም እሳት ነው። ለአማኞች ደግሞ ጀነት ነው። ለሁለቱም ነዋሪን አዘጋጅቷል ማለት ነው። እዚህ የቁርአን አንቀጽ ላይ ታራ ምንድነው ያለው? ወለቀድ ዘራእና ሊጀሃነም፣ በርግጥም ለጀሃነም ፈጠርን አለና ምን አለ? አናስ ወልጂን አላለማ፣ ሰዎችና ጅኖችን አላለም። ከሲረን ሚነል ጂኒ ወልኢንስ ነው ያለው። ከጅኖችና ከሰዎች ብዙዎቹን ለጀሃነም ፈጠርን አለ። ይሄ ማለት መፍሁሙ ምንድነው? ከሰዎችና ከጂኒዎች ብዙዎቹ ደግሞ ለምን ተፈጥረዋል? ለጀሃነም ሳይሆን ለጀነት ተፈጥረዋል ማለት ነው። ግልጽ ነው። ምናልባት እዚህ ጋር አሁንም የቃላት ሽወዳ እንዳይጠቀሙባችሁ ብዙዎቹን ለጀሃነም ፈጥረናል ካለ ጥቂቶቹን ለምን አንልም ለጀነት? እነሱንስ ለምን ብዙዎች እንላለን ሲባል ብዙዎችና አብዛኞች ይለያያል። ቋንቋ ተረዱ። ቃሉ ያለው ወለቀድ ዘራእና ሊጀሃነመ ከሲረን ያለው አክሰረሁም አላለም። አክሰረሁም ቢል ኖሮ አብዛኛዎቹ እንል ነበር። አብዛኛዎቹ ለእሳት ተፈጥረዋል። ከዛስ ቀሊል ጥቂቶቹ ለጀነት እንል ነበር። ያለው ከሲረን ነው፣ አብዛኞቹን ሳይሆን ብዙዎችን ነው ያለው። ስለዚህ ብዙ ሰዎች የጥፋት ሰው ከሆኑ ሌሎች ብዙዎች ደግሞ ምን መሆን ይችላሉ? የጀነት መሆን ይችላሉ። ሁለት ብዙዎች የግድ ጥቂት ለመባል ሌላኛው ምን መሆን አለበት ካሉ አብዛኛው ነው እንጂ ብዙ አይደለም። አብዛኛው ከተባለ የተቀረው ምን ይባላል? ጥቂቱ ይባላል። ብዙዎች ከተባለ ግን የተቀረውንም ብዙ ለማለት የሚከለክለን ነገር የለም። ሁለት ተፎካካሪ ፓርቲዎች በሀገራችን ቢኖሩ ተውት፣ ፓርቲው ይቅር፣ ስለ ዲን አይደል የምናወራው። በእኛ በጀማዓ እንምጣ። በዚህ በኩል ሱናን የሚከተሉ በሰለፎች መስመር ላይ ያሉ ሰለፊ የዓቂዳን ዓቂዳቸው ያደረጉ በኢትዮጵያ ውስጥ 10-20 ሚሊዮን ወንድምና እህቶች ቢኖሩ አላህ ያብዛቸውና እነዚህ 10 እና 20 ሚሊዮን ብዙ ናቸው ወይስ ትንሽ? ብዙዎች ናቸው። በተቃራኒው ደግሞ በሌላ መስመር ላይ ሄደው በቢድዓ በጥመት መንገድ ላይ የሚጓዙ 10-20 ሚሊዮን ደግሞ ሙስሊሞች ቢኖሩ አላህ ከጥመት ይጠብቀን። እነሱስ ብዙ ናቸው ጥቂት? ስለዚህ ብዙ ሱንዮች እንዳሉ ሁላ ብዙ ቢድዒዮችም አሉ ማለት ይችላል። ለሁለቱም ብዙ ግን አብዛኛው ሱንይ ነው ካልንስ
ሙብተዲዑ ጥቂት ነው ነው አብዛኛው። ይሄ ደግሞ አረብኛው ላይ አክተር የሚለው ነው። ለምሳሌ ወላ ተጂዱ አክተረሁም ሻኪሪን አብዛኛዎቹን አመስጋኝ ሆነ አታገኛቸውም ካለ ጥቂቶች ናቸው ማለት ነው የሚያመሰግኑት። ብዙዎች አመስጋኝ አይደሉም ቢል ኖሮስ ብዙዎች ደግሞ አመስጋኝ ይኖራሉ ማለት ይቻላል። ግልጽ ነው። ስለዚህ ጌታችን ወለቀድ ዘራእና ሊጀሃነም በርግጥም ለጀሃነም ፈጥረናል ከሲራን ሚነል ጂኒ ወልኢንስ ከጂኖችና ከሰዎች ብዙዎችን ካለ ለጀነት ደግሞ የተፈጠሩ ሌሎች ብዙ አሉ። አሁን መነሳት ያለበት ጥያቄ እነዚህ ለጀሃነም የተፈጠሩት ከጂንና ከሰዎች ብዙዎች የተባሉት ለምን? ይሄ ነው ጥያቄ ከሆነ አይቀር መነሳት ያለበት። ሌሎቹስ ለጀነት ተፈጠሩ ቢባል ለምን አይባልም? አላህ አርራህማን ነዋ፣ ቸር ጌታ ነዋ። ለምን መልካም ነገርን ዕጣ ፈንታቸው አደረገ ብለን አንወቅስም። አእምሮ ላይ ጥያቄ የሚነሳው ብዙዎቹ ለጀሃነም የተፈጠሩት ለምንድን ነው? ለዛ ዓላማ ሲባል ማለት ነው ወይስ ከፍጻሜያቸው አንግል ሚለውን ነው ማየት ያለብን? የዚህ መልስ ያለው ምኑ ላይ ነው? ሊጀሃነመ የምትለዋ ላሚቷ ላይ ነው። እቺ ሐርፍ ወይም ላሙ ተዕሊል ሳትሆን ላሙ ልዓቂባ ትባላለች። ፍጻሜያቸው ወደዛ እንደሚሄድ ታውቆ ለዛ የተፈጠሩ ማለት እንጂ ከመነሻው ጀሃነም እንዲገቡ ታስቦ የተዘጋጁ ማለት አይደለም። ወለቀድ ዘራእና ሊጀሃነመ በርግጥም ለጀሃነም ፈጠርን ማለት ለዛ ዓላማ ማለት አይደለም። የተፈጠሩበት ለዒባዳ ሆኖ ሳለ ያን ዒባዳ በአግባቡ ባለመፈጸማቸው ከጌታቸው መስመር በመውጣታቸውና በመካዳቸው ሰበብ ፍጻሜው ወደዛ እንደሚያደርሳቸው ታውቆ ለዛ የተፈጠሩ ማለት ነው። ላሙል ዓቂባ በቅዱስ ቁርአን ውስጥ በዚህ መልኩ አመጣጡ ብዙ ቦታ ስለመጣ ማለት ነው። አንድ ምሳሌ እንመልከት። ሙሳን አለይሂ ሰላም አንስተው ያሳደጉት ፊርዓውንና ቤተሰቡ ወይ ሰራዊቱ ናቸው አይደለም? ለምን ዓላማ ነው ጥያቄው? ለምን አሳደጉት? ከነ ፊርዓውን አንግል ስናየው ወቃለት ኢምራአቱ ፊርዓውን የፊርዓውን ባለቤት ምን አለች? ቁረቱ ዐይን ሊ ወለክ አለች። ላ ተቅቱሉሁ አትግደሉት። ቁረቱ ዐይን ሊ ወለክ ለኔም ላንተም የአይን ማረፊያ ይሆናል። ምናልባት ወደፊት ያደገ ጊዜ ዓሳ አን የንፈዐና ሊጠቅመን ይከጀላል። አው ነተኺዘሁ ወለዳ ወይም ልጅ አድርገን እንይዘዋለንና አለች። እነሱ ያሳደጉበት ዓላማው ለምንድን ነበር ማለት ነው? የአይን ማረፊያ እንዲሆን ወደፊት እንዲጠቅማቸው ልጅ አድርገው እንዲይዙት ነው አይደል? ጌታችን ግን በተቃራኒው ነገረን። ወልተቀጠሁ አሉ ፊርዓውን የፊርዓውን ሰራዊቶች ሙሳ አለይሂ ሰላምን አንስተው አሳደጉት። ለምን? ሊየኩነ ለሁም አዱወን ወሐዘና አለ። ጠላትና ትካዜ ሊሆንባቸው አለ። እነሱ ሲያነሱት ጠላት ይሁንብን ትካዜ ይሁንብን ብለው ነበር እንዴ? አይደለም። ይጠቅመናል ነው፣ ያገለግለናል፣ ልጅ አድርገን እንይዘዋለን፣ የአይን ማረፊያ ነው። ጌታችን ታዲያ ከምን አንግል ነው ጠላትና ትካዜ የሚሆንባቸው ያለው? ከዓቂባው አንጻር ነው። ለካ ይሄን ልጅ ያሳደግኩት ነገ በእኔ ላይ ሊገለበጥብኝ ነው ትላለህ አንተ። መጨረሻ ላይ ያን መጨረሻ ቀድሞ የሚያውቀው አላህ ሙሳንማ እነሱ አንስተው ያሳደጉት ነገ ጠላት ሊሆንባቸው ትካዜ ሊሆንባቸው ነው። እንደተባለውም ፊርዓውን ካሳደገው ለቁም ነገር ካበቃው በኋላ ለፊርዓውን መጥፋት ማን ነው ሰበብ የሆነው? ሙሳ ነው። ባህር ውስጥ እንዲሰምጥ ሰበብ የሆነው ሙሳ ነው። ለዚህ ዓላማ ነው ያሳደገው ያለው ጌታችን የነገራትን ፍጻሜ ወዴት እንደሚወስዱ ቀድሞ ከማወቁ አንጻር ነው። እዚህ ጋም ስንመጣ እነዚህ ከጅንና ከሰዎች ለጀሃነም የተባሉት ብቻ ሳይሆን ለጀነት የተፈጠሩትም ሁለቱም በጋራ ለአንድ ዓላማ ነበር ቀድሞ ሲፈጠሩ የነበረው። ያ ዓላማ ምንድነው? ለዒባዳ ነበር። ይሄን የተፈጠሩበትን ዒባዳ ዓላማውን ግን ሁሉም ስለማያሳኩ ብዙዎች እንደሚያሳኩት ሁላ ብዙዎች ደግሞ ከዚህ ዓላማ ውጭ እንደሚሆኑ ስለሚያውቅ እነዚህን ነው ወለቀድ ዘራእና ሊጀሃነመ ያለው። ከፍጻሜያቸው አንግል ግልጽ ነው። ስለዚህ ጌታችን ላይ ምንም እናሰማው ተቃውሞ የለም። ይበልጥ ደግሞ ግልጽ የሚሆንበት ምንድነው? ሲያቅ ኮንቴክስት ነው። ቀጥለን ደግሞ ስናነብ ያብራራዋል። እንደዚህም ብሎ አንቀጹ አልቆምማ። ከሲራን ሚነል ጂኒ ወልኢንስ ካለ በኋላ ለሁም ቁሉብ አለ ሲያብራራ። እነዚህ ለጀሃነም ተፈጠሩ የተባሉት ከጂንና ከሰዎች ብዙዎቹ ለሁም ቁሉብ ልክ እንደ አማኞቹ ለጀነት እንደተዘጋጁት ልብ ነበራቸው።
ላ የፍቀሁነ ቢሃ ግን አልተገነዘቡበትም፣ ሊቀበሉ አልፈቀዱም። ወለሁም አዛኑን ጆሮ ሰጥቷቸው ነበር አላህ፣ ላ የስመዑነ ቢሃ የማይሰሙበት ሆነ፣ ሐቅን አላዳመጡም። ወለሁም አዕዩኑን ሁለት አይኖችን ሰጥቷቸው ነበር ለእያንዳንዳቸው፣ ላ ዩብሲሩነ ቢሃ ሐቅን ሊያዩበት አልፈቀዱም። ኡላኢከ ከልአንዓም እንዲህ አይነቶቹ ልክ እንደ እንስሳ ናቸው። ጥሪን ይሰማል፣ ከየት አቅጣጫ ነው የመጣው ለምን መጣ መለየት እንደማይችል እንስሳ ብቻ ናቸው። በልሁም አضل ኧረ እንደውም ከእንስሳ መስመር የሳቱ የጠመሙ ናቸው። ወኡላኢከ ሁሙል ጋፊሉን ከተፈጠሩበት ዓላማ ከጌታቸው አኺራ ከሚጓዙበት ጉዳይ የዘነጉ ናቸው አለ። በዚህ ሰበብ ነው አላህ አስቀድሞ ለጀሃነም አዘጋጀዋቸው ያለው እንጂ ሚነል ቢዳያ ገና ከመነሻው ሙእሚኖችም ቢሆኑ በኸይር ስራ ላይም ቢሳተፉ እኔ ግን አንዴ ለእሳት ፈጥሬያቸዋለሁ አላለም። ግልጽ ነው። ያብራራው ሲያቁ ኮንቴክስቱ ለእሳት የዳረጋቸውን ምክንያት ስለሚገልጽ ነው። ልክ ሱረቱል በቀራ ቁጥር 6 ላይ ያለውን ሹብሃት እንደሚያነሱት ኢነል ለዚነ ከፈሩ ሰዋኡን ዐለይሂም አአንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን ለምን ختመላሁ ዐላ ቁሉቢሂም ወዐላ ሰምዒሂም ወዐላ አብሳሪሂም ጊሻዋ ይላል። እነዚያ የካዱት ሰዎች ጀሃነም አለ ብለህ ብታስጠነቅቃቸውም ባታስጠነቅቃቸውም እኩል ነው፣ አያምኑም። አላህ በልባቸው ላይ ዘጋባቸው፣ ጆሮአቸውንም ሐቅ እንዳይሰሙ ደፈነው። ወዐላ አብሳሪሂም ጊሻዋ አይናቸውንም መጋረጃ አደረገው፣ ጋረደው። ታዲያ ራሱ ከጋረደው ራሱ ልባቸውን አሁን ተመልከቱ፣ አዛኝ መስሎ ሲቀርብ ራሱ ልባቸውን ሐቅን እንዳይቀበሉ ከዘጋው፣ ሐቅን እንዳይሰሙ ጆሮአቸውን ከደፈነው፣ ነገ የውሙል ቂያማ ደግሞ ወለሁም ዐዛቡን ዐዚም ታላቅ ቅጣት ይጠብቃቸዋል ብሎ ለምን ይቀጣቸዋል? መጀመሪያውኑ ለዚህ ሁሉ የዳረጋቸው እሱ ራሱ ሆኖ ሳለ ይላል። ማነች የተዘለለችዋ? የመጀመሪያዋ ስንኝ። ጌታ አላህ እኮ በዚህ አንቀጽ ላይ እየተናገረ ያለው ማመን ስለሚፈልጉ እሱን መገዛትና መታዘዝ ስለሚፈልጉት አይደለም። ከመነሻው ስለ አመፀኞች ነው። የቱ ጋር ካሉ ኢነል ለዚነ ከፈሩ ብሎ እኮ ነው የጀመረው። ማመን እየቻሉ ስለ ካዱ ሰዎች ነው የሚያወራው። እነዛ የካዱ ሰዎች ሰዋኡን ዐለይሂም ከዚህ በኋላ በእነሱ ላይ እኩል ነው። አአንዘርተሁም ጀሃነም ይጠብቃቸዋል እባካችሁ እመኑ ብለህ ብታስጠነቅቅ፣ አም ለም ቱንዚርሁም ባታስጠነቅቅም ችላ ብትል እነሱ ግን ላ ዩእሚኑን አያምኑም። በቃ ክህደት ውስጥ ተዘፍቀዋል። በዚህም ምክንያት ተመልሰው ወደ ኢማን ጎዳና እንዳይመጡ ቅጣቱ ምን ሆነ? ختመላሁ ዐላ ቁሉቢሂም ልባቸውን አሸገው። እንደማይጠቅም ያውቃል ከዚህ በኋላ ወዐላ ሰምዒሂም መስሚያቸውን ደፈነው፣ ወዐላ አብሳሪሂም ጊሻዋ አይናቸውን ጋረደው። አሁን እዚህ ጋር የምናነሳው ጌታ አላህ ልባቸውን መዝጋቱ፣ ጆሮአቸውን መድፈኑ፣ አይናቸውን መጋረዱ ለነሱ ክህደት እንደ ቅጣት እንደ ውጤት ሆኖ የሚመጣ እንጂ ለመካዳቸው እንደ ምክንያት ሆኖ አይደለም መታየት ያለበት። እሱ ስለጋረዳቸው ስለደፈነባቸው ልባቸውን ስላሸገው ካዱ አይደለም የምንለው። በመካዳቸው ሰበብ አላህ ቀጣቸው። የሂዳያውን በር ምን አደረገ? ዘጋባቸው። ግልጽ ነው። አሁን ልክ እንደ ሙሳ ህዝቦች ፈለማ ዛጉ አለ። መጀመሪያ ከነሱ ዘይግ ነው የተገኘው። በሐቅ መንገድ የተዘናበሉ ልባቸውን ያጠመሙ ጊዜ አላህም አዛገ አላሁ ቁሉበሁም ዳግም ወደ ሂዳያ ጎዳና እንዳይመጣ ልባቸውን አዘነበለው። ያውቀዋላ ነገ እንደማይመለሱ እነዚህ ሰዎች የሚመለሰውንማ በር እንደማይዘጋ እንደሚመራ ወየህዲ ኢለይሂ መን አናብ ኢናባ ተውበት አድርጎ የሚመለሰውንማ አቀናለው አስተካከላለሁ ነው ያለው። ማጥመም ከሱ ዘንድ የሚመጣው ልብን መዝጋት ከሱ ዘንድ እንደ ቅጣት የሚመጣው መጀመሪያ ከኛ ዘንድ ምን ሲኖር ነው? እምቢተኝነት ሲኖር ነው። አላህ አንድ ኒዕማ ሰጥቶን ሂዳያም ይሁን ወይም የዱንያ ኒዕማ ያንን ሂዳያ እሱን በሚያስቆጣ ነገር አጸፋውን ካልመለስን በስተቀር ተመልሶ ሊወስድ አይችልም ማለት አያደርግም ነው። ኢነላህ ላ ዩገይሩ ቢቀውሚን ማ ቢቀውሚን ሐታ ዩገይሩ ማ ቢአንፉሲሂም እኔ ለሰዎች የሰጠሁትን ኒዕማ አልቀይረውም እኮ ነው ያለው። አልወስደውም፣ አላነሳውም። ሐታ ዩገይሩ ማ ቢአንፉሲሂም ሰዎች በውስጣቸው ያለውን ቀድመው እስኪቀይሩ አለ። ምን ማለት ነው ሲባል አላህ አንድ ኒዕማ ከሰጠህ ጤና ሊሆን ይችላል፣ ሀብት ሊሆን ይችላል፣ እንደዚሁም ደግሞ ሂዳያ ሊሆን ይችላል። ትልቁም ኒዕማ እሱ ነው። አንተ ግን የሰጠህን ጌታ ከማመስገን ይልቅ ከካድከው፣ በተሰጠህ ኒዕማ እሱን ከመታዘዝ ይልቅ ካመጽከው፣ እንዲህ የቀየርክ ጊዜ ሊያነሳው ይችላል።
ጤናውን በበሽታ ሀብቱን በድህነት ሂዳያውን በጥመት አንተ ግን ካልቀየርክስ በተሰጠህ አመስጋኝ ሆነ እሱ በሚወደው መንገድ የምትገለገልበት ከሆነስ መቼም አልቀይርም አለ። ታዲያ እነዚህ ልባቸው የተዘጉ ሰዎች ለምን ተለወጠ ሲባል ከነሱ በኩል አመስጋኝነት ታዛዥነት ቀረ፣ ከሃዲነትና አመፀኝነት ነው። የዛኔ ነው የሚያነሳው። ግልጽ ነው እንጂ ጌታችን ላይ ራሱ እንዲያደረገ ቀድሞ ነገርኛ ማነን እሱ እንዲ ለምን ይሰራልስ ምንለው እንደ ሐቂቃ እስከሆነ የራሱ ንብረት ሆነን ሳለ ነገር ግን መጥፎ ሹባሃት እንዳይፈጥሩ እንድንጠነቀቅ ለማገዝ ያክል ነው። ግልጽ ነው። ስለዚህ እዚህ ቦታ ላይ ወኸለቀ ለሁማ አህለን ለነሱ ነዋሪን ፈጠረ ሲል አላህ ባሪያውን በማሰቃየት የሚደሰት አምላክ መሆኑን ለማሳየት አይደለም። ከመነሻው እኮ አላህ ነገር